ሰላም 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 ውድና የተከበራችሁ የዲቦራ ውድ ተከታታዮቼ እህትና ወንድሞቼ እንዴት ናችሁ? ከኢትዮጵያ ውጭም ከኢትዮጵያ ውስጥ ለም ያላችሁ እህቶቼ እንዴት ናችሁ? ወንድሞቼ ደህና ናችሁ ወይ? እግዚአብሔር ይመስገን። እንደኔ ስደት ላይ ያላችሁ ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ወይና ነው፣ ሁሉ ሰላም ነው። እንዲሁ ደግሞ አረብ ሀገር ላይ ያላችሁ የት ወንድሞቼ እንዴት ናችሁ? ስደቱ እንዴት ነው? ጦርነቱ ደግሞ እንዴት ነው? እኔ ጋር እግዚአብሔር ይመስገን እየተረጋጋ ነው ስንል ትላንት ደንግጠናል። ትላንት እሑድ አይደለ? በቃ ሀገሩ ሁሉ ሰላም ነው ብለን ትንሽ ተረጋግተናል ብዬ ትንሽ ተስፋ ስቼ ወደኋላ ሳይመለስ እንደው አውርቼ ሳልጨርስ ነው ቡዋ ብሎ ቦምብ ተጥሎ አስደነግጦ ነበር ትላንት ማለት ነው። እና እግዚአብሔር ይመስገን። በምስጋና ውስጥ ላይ ደግሞ ድል ስላለ እናመሰግናለን። በምስጋና መሀል ላይ ደግሞ ድሉን እናገኛለን ማለት ነው። ስለዚህ እግዚአብሔር ይመስገን። በቃ ለሚሆነው ነገርም ሊሆን ያለው ነገርም እግዚአብሔርን ከማመስገን በቀር ምንም እኛ የሚያግደው ነገር የለም ማለት ነው። እና ተባረኩልኝ እህቶቼ፣ እንዴት ናችሁ? በተረፈ ስራ እንዴት ነው? ደህና ናችሁ ወይ? ኢትዮጵያ ያላችሁ እህቶቼ ወንድሞቼ እንዴት ናችሁ? ደህና ናችሁ ወይ? በዚህን ሰዓት ዝናቡ እንዴት ነው? አየሩ እንዴት ነው? ቀዝቃዛ ነው ወይስ ብርድ ነው? እስቲ ንገሩኝ፣ ኮሜንት ላይ ሀሳብን ስጡኝ። እንዲሁ ደግሞ በኢየሱስ ስም ጌታን ልነግራችሁ አልችልም። ባለፈው የለቀኩት ቪዲዮ ላይ በርቺ ጎበዝ ዲቦ ትችያለሽ ያላችሁ በኢየሱስ ስም ደስታዬ ልነግራችሁ አልችልም። ጌታ ምን ያህል የእናንተ ሀሳብን ተቀብዬ ምን ያህል እንደተደሰትኩኝ ልነግራችሁ አልችልም። በቃ ወፈርኩኝ ማለት ነው። መጀመሪያ ቃጮ ነበርኩኝ፣ ግን በቃ አሉኝ የሚያስኮሩ ወንድሞቼ እህቶቼ አሉን፣ ጠንካራ የሚያደርጉኝ የሚያበረታቱኝ አሉ ብዬ በጣም ደስ ብሎ ነበረ እና ተባረኩልኝ። በጣም ነው መወዳችሁ። እግዚአብሔር ይባርካችሁ። ሀሳብ ስጡኝ። እናንተ ሀሳብ ስሰጡኝ እኔም ይበረታለሁ። ሰብስክራይብ አድርጉ፣ የደውል ምልክትን ጫኑ፣ ላይክም አድርጉ፣ ኮሜንት ደግሞ ሀሳብ ስጡኝ፣ በርቺ በሉልኝ ማለት ነው እና ተባረኩልኝ። ሲቀጥል ደግሞ የዛሬ ርዕሱ ምንድን ነው? እኔ ኢትዮጵያ ሂጂ ይለኛል። ወደ ኢትዮጵያ ማሄድ ፈልጋለሁ፣ ግን ማሄድ ፈልጋለሁ፣ ሀሳብ አለኝ። ወደ ሀገሬ ገብቼ ዘና ብዬ ፈይ ብዬ መሄድ ፈልጋለሁ። ነገር ግን ብር የለኝም። እንዴት ብር ሳይኖር ወደ ኢትዮጵያ መጣሉት ያለሽ ኢትዮጵያ ላይ ያላችሁ፣ እዚህም ደግሞ እንደኔ ስደት ላይ ያላችሁ እንደ ብርሽ በእጅሽ ላይ ከሌለ ወደ ሀገርሽ ገብተሽ ምንድን ነው መስራት የምትችይው? ምን መሆን ነው? ምን አስበሽ ነው ልትሉ ትችላላችሁ። እኔ ግን ወደ ኢትዮጵያ መሄድ ፈልጋለሁ። ጓጓው፣ ናፈቀኝ። እዚህ መጥቼ 2 ጊዜ ሄጄ መጣሁት፣ ግን ቢሆንም ናፈቀኝ ማለት ነው እና ጌታ ይባረክ። ቢሆንም ቢናፍቀኝም ከአላማዬ ሳልሳካ በጭራሽ አይሆንም ማለት ነው። አላማ አለኝ። አላማ ያለው ሴት ነኝና አላማዬ ሳልሳካ ምንም ኢትዮጵያ ቢናፍቅም አልመጣም እና እግዚአብሔር ይባረካችሁ። ነኝ እኛ አለ የምትሉት ከጎንሽንን ነይ፣ በርቺ፣ እኛ መተን እንደዚህ አብረን እንሰራለን እንበረታለን የምትሉ እስቲ ኮሜንት ላይ ጠቅ አድርጉልኝ ሀሳባችሁ ማለት ነው እና ተባረኩልኝ ጌታ ማለት ነው እና እግዚአብሔር ይመስገን። ለእኔ የእግዚአብሔር የተሰጠኝ ስጦታ ጸጋ አለ። የምን ጸጋ ነው ካላችሁ፣ ልጆች የእግዚአብሔር ስጦታ ነው አይደለም የሚባለው። አንድ ልጅ አለኝ፣ ጎረምሳ ልጅ። እሱም ደግሞ ስሙ ተሻገር ይባላል ማለት ነው እና ወደ እሱ ጋር ለመሄድ በጣም ጓጓው። ከልጄ ጋር ዘና ብዬ ጊዜ ለማሳለፍ እና ያለ አባት ልጄን እያሳደግኩኝ ነው። ነፍሴ ማርና አባቴ የሱ አባት ሞቶ አላርፏል እና በቃ ከሱ ጋር እኔ ቢኖር እኔ እዚህ ያለው ነው ባለቤቴ የሞተው እና እኔ እዚህ ቢኖርም ከሱ ጋር ከልጄ ጋር ባሳልፍ ብዬ ውስጤ ላይ ሀሳብ ነበረኝ። ነገር ግን ሀሳቤን ሳልሳካ ወደ ሀገሬ መመለስ አልፈለኩም። የጀመርኩት እግዚአብሔር ፍቃድ ከሆነ ቤቴን ጨርሼ የሚሰራቸው ለስራ ያሰብኩት እቅድ አለ። እሱን እቅድ ላይ እቅዱ ደግሞ ገንዘብ ሞኒ ያስፈልጋል አይደለም? ሞኒ። ስለዚህ እሱን ይዤ ወደ ሀገሬ መግባት ፈልጋለሁ ማለት ነው እና ምን ለማለት ፈልጋለሁኝ፣ የትኛውን ቻሌንጆቹ ቢኖርም የትኛው ውጣ ውረዶቹ ቢኖርም ከአላማቸው እንዳትሰናከሉ። ገባችሁ አይደለ? ከአላማቸው እንዳትሰናከሉ፣ ከራእያቸው ከህልማቸው ጌታም እንዳትሰናከሉ እህቶችና ወንድሞቼ ማለት ነው እና
ምን ማድረግ አለባችሁ? ሩጫችሁ የቱ ጋ ነው? ለራሳችሁ ስላችሁ በቃ እኔ የሆነ ነገር ማድረግ ፈልጋለሁ፣ የሆነ ነገር ተሽዬ መገኘት ፈልጋለሁ ካላችሁኝ በዛ ህልም ላይ የትኛው የሚያሰናክል ቢኖርም በርትታችሁ ያንን ህልም እውን ለማድረግ መጣር አለብን ማለት ነው። የትኛው የሚያሰናክል ነገር የሚያደናቅፍ ነገር ሊኖር ይችላል፣ ግን እጅ መስጠት የለበትም። ተስፋ የሚያስቆርጡ ነገሮች ሊኖሩ ይችላሉ። የሚያስለቅሱ ነገሮች ሊኖሩ ይችላሉ። አይ የለሽም፣ አትችይም ወይም አትችልም የሚያስብል ነገሮች ሊኖሩ ይችላሉ። ብዙ ነገሮች እኔን አደናቅፉኝ ያውቃለሁ። ወድቄ ያውቃለሁ። ወድቄ ደግሞ ተነስቼ ያውቃለሁ። በርትቼ ያውቃለሁ። ስለዚህ ምን ለማለት ፈልጌ ነው? አንዳንድ ጊዜ በአንደፍታ አንድ ብቻ ሳይዝን አይተን በቃ ተመልክተን አይ ይሄ አንድ ሳይዝ ብቻ እኔን ያዋጠኛል ካለን ወደ ህልማችን ጋር ማድረስ አንችልም። ስለዚህ ወደ ህልማችን ጋር ከማድረሴ በፊት አላማችን ምንድን ነው ብላችሁ ወደ ህልሙ ጋር እውን ለማድረግ ለመጨበጥ ወደሚዳሰስበት ጋር እስኪደርስ ድረስ መውደቅ አለ፣ መነሳት አለ፣ መድከም አለ። ስለዚህ ብርታት ያስፈልገናል ማለት ነው። ከራሳችሁ ጋር መሆን አለበት። ራዕይ፣ ሌላ ሀሳብ ምን ለመስራት አስባለሁ፣ ይሄ እንደዚህ ማድረግ ፈልጋለሁ። በቃ ቤትን ከጨረስኩ በኋላ ሌላ ራዕይ ደግሞ ንግደን ከጀመርኩኝ ይሄ ንግድ ተሽዬ በቃ አሁን በትንሹ ከጀመርኩኝ እድገትን በቃ አድጌ የተሻለበት መንገድ ላይ ስቴፕ ላይ መጀመር ፈልጋለሁ ብለን ስቴፕ በስቴፕ አስይዘን በኦርደር ሁሉ ነገር መስራት አለብን። ወደ ፊልሙ ጋር በኦርደር ማካሄድ አለብን ማለት ነው። ስለዚህ ባዶ እጄ ወደ ኢትዮጵያ መሄድ አልፈልግም። ጌታ ፈቃድ ከሆነ ስራዬን የጀመርኩት ቤቴን በድል አጠናቅቄ እግዚአብሔር ይመስገን ቤቴ ላይ እፎይ እሰይ ብዬ አንድ ጎኑ ሰርቪስ ላይ ስራ ቦታ አድርጌ ለሱቅ ምናምን ለመክፈት ቤቱም ሰርቻለሁ ሰርቪስ ላይ። መኖሪያዬ ደግሞ እኔና ልጄ ዘና ብለን የምኖርበትን ቤቴ ላይ ማለት ነው። እና እግዚአብሔር ይመስገን እዛ ሁሉ ላይ የማንም እጅ ሳይኖር የእግዚአብሔር እጅ ብቻ ሲረዳኝ ጠንካራ ከሆንኩኝ እስቲ ራሴ ልይበት ብዬ ማለት ነው። ጌታ አንድ ሰው ይገዛ ሳያደርግ፣ አንድ ሰው ወደ እኔ ጋር ሳይጠጋ፣ አንድ ሰው ይሄ ነገር ላድርግልሽ ሳይል እንኳን አንድ ብር አንድ ሳንቲም ሌላ ሰው ሳያግዘኝ እግዚአብሔር ይመስገን 130 ቅጠል ቤት ሰርቻለሁ ማለት ነው። እና እሱን ያደረገኝ የረዳልኝ አምላክ እግዚአብሔርን እያመሰገንኩኝ ስለዚህ ወደ ሁለተኛው ህልሜ ጋር መምጣት ፈልጋለሁ። ስለዚህ በርቺ በሉልኝ። ይህንን ደግሞ ዩቲዩብን እግዚአብሔር ከፈቀደ ወደ ሀገሬ ገብቼ ከልጄ ጋራ ስራዬን እየሰራው ከልጄ ጋር መስራት ፈልጋለሁ። ልጄን ደግሞ በጥሩ ሁኔታ ትምህርት ቤት ማስተማር ፈልጋለሁ። በቃ ልጄም ደግሞ በርትቶ እንዲቀጥል ትምህርቱ እንዲቀጥል አድርጋለሁ። ለራሴ በርትቼ ልጄም ደግሞ ከኔ ብርታት እንዲማር ጥንካሬ እንዲማር አባት እንደሌለው ልጅ እንዳይጎሳቆል በቃ ዘና አድርጌ እኔ ያሳለፍኩት እኔን የመታኝ ድንጋዮች እኔ ያሳለፍኩት እኔ ያደናቀፈኝ ነገሮቹ ሁሉ ልጄን እንዳያደናቅፍ እፈልጋለሁ። ጌታም ማለት ነው። በጣም ብዙ ቻሌንጅ አልፌያለሁ። ብዙ ቢነግራችሁ እስከዚች ሰዓት ጀምሬ እስከ ነገ ድረስ የኔ ላይፌን ባቡራቸው ጌታም ምስክሬ አያልቅም። ስለዚህ ምን ማድረግ አለብን? መጠነከር አለብኝ። ልጄ ደግሞ ከኔ ብርታት እንዲያገኝ ማለት እንዲማር ጥንካሬ እንዲማር ራሴን ችዬ የትኛው ነገሮች ማድረግ እንደሚችል ለልጄ ማሳየት ፈልጋለሁ ማለት ነው። እና ምን ይዤ ወደ ሀገሬ መግባት ፈልጋለሁ፣ ግን ምን ይዤ ወደ ሀገሬ ልሂድ ባልኩትበት ነገር ላይ ስለዚህ እንግዲህ ስራዬ መቀጠል ነው። እንግዲህ ወደ ህልሜ ጋር ብር ይዤ ለመሄድ ሌላ ራዕይ ለመጀመር ብር መያዝ አለብኝ ማለት ነው። ባዶ እጅ ሄደን ወደ ለቤተሰቦቹ ጥገኛ እንዳንሆን ገባችሁ አይደለ? ባለው ሰዓት ላይ ያለው ሰው እና በሌለው ሰዓት ላይ ያለው ሰው አንድ አይደለም። ስለዚህ በርቱ፣ ሰብስክራይብ አድርጉ፣ በርትቶ ይቀጥላል። ተባረኩልኝ። ወዳችኋል። እግዚአብሔር ይባርካችሁ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ኮሜንት ላይ ሀሳብን አስቀምጡልኝ። እናንተ ያስቀመጣችሁ ኮሜንት ላይ እኔ ደግሞ ገብቼ ሰብስክራይብ የእናንተንም አድርጋለሁ፣ ላይክ አድርጋለሁ፣ ኮሜንትም ለእናንተ